አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቻናሌ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ኢንሻአላህ ዛሬ የሞሰብ ዳንቴል አሰራርን ይዤላችሁ መጥቻለሁ ማለት ነው። የሞሰብ ዳንቴል ለመስራት ምን ምን እንደሚያስፈልጉን አብረን እናያለን። በመጀመሪያ ያው የሚያስፈልጉት ክሮች ናቸው። ክሮቹን ከሱቅም መግዛት ትችላላችሁ፣ ከኦንላይንም መግዛት ትችላላችሁ። በፈለጋችሁት ከለር ሞልቶላችኋል ማለት ነው። ለረከቦት ለሞሰብ የሚሆኑ ክሮች የዚህ አይነት ክሮች ናቸው። በጣም ወፍራም ያልሆኑ መካከለኛ። የዚህ ሀገር ክር በጣም ጠንካራ ነው በነገራችን ላይ። ቀጥሎ እንደገና ክሮሽ ያስፈልጋል፣ መስሪያው ማለት ነው። ክሮሽ ያስፈልጋል። ይችን መግዛት ትችላላችሁ። ብዙ አይነት አለ፣ ግን እኔ ግን ይችን ነው የመረኩት ማለት ነው። ቀጣይ እንዴት እንጀምራለን? አጀማመራችን መቋጠር ትችላላችሁ። እንደገና ደግሞ ሰንሰል መስራት ትችላላችሁ። እጣታችሁ ላይም ቋጥራችሁ መስራት ትችላላችሁ። ስትጀምሩ እንደዛ አድርጋችሁ ማለት ነው። እንደዛ አድርጎ ይቻላል። ከዛ ጣታችሁ ላይ ተጠመጥማላችሁ። ጣታችሁ ላይ ከጠመጥማችሁ በኋላ ይችን የጀመርናትን እንዳለ እንሞላታለን ማለት ነው። ዙሪያዋን ሁሏንም መሀከሏ ላይ አንድ እያደረግን እንሞላለን። ዙር ሞልተን እንገናኝ። አንድ ብቻ ነው የምንሰፋው ማለት ነው። አሁን ዙር ሞልተን ተገናኝተናል። በእንደዚህ ማለት ነው። አሁን እቺ አንድ ናት። በዚህ ማለት ነው የተሰራችው። ከዛ ቀጥታ እዚህ ጋር እንቋጥራታለን። እንቋጥርና ጫፍ ላይ አንድ ሰንሰል ሁለት እንሰራለን። ሁለት ከሰራን በኋላ ቀጥሏለው ላይ እስካሁን አንድ ነው የጠለፍነው። አሁን ግን ምንድነው የምናደርገው? ሁለት ነው። ምክንያቱም እንዳይጎረጉድብን ማለት ነው። ሜዳውን እስከምንጨርስ ለሞሰብ ሁለት አንድ እያደረግን ስንሰራ እንትን አይለብንም፣ አይቆለፍብንም ማለት ነው። በስርዓት መሰራት ይችላል። አንድ ብቻ እያደረጋችሁ ከሄዳችሁ አንድ ብቻ ከጠለፋችሁ እንትን ይልባችኋል፣ ይጎረጉድባችኋል። እንዳይጎረጉድባችሁ ሁለት አንድ ቦታ አንድ ክፍት ቦታ ላይ ሁለት ማለት ነው። አንድ ትጠልፋላችሁ፣ ቀጥላችሁ ደግሞ አንድ፣ ከዛ ሁለት ይሆናል ማለት ነው። ሁለቱን ከጨረሳችሁ በኋላ ምንም ሰንሰል አሰሩም። ጎኑ ላይ ያለችው ክፍት ቦታ ላይ እንደገና ሄዳችሁ እዛም ላይ ሁለት ጊዜ ትጠልፋላችሁ ማለት ነው። በቃ እንደዚህ እያደረጋችሁ ዙሪያውን ማሙላት ነው ማለት ነው። ሁለት ታደርጋላችሁ። እንደሞሰባችሁ ትልቅና ትንሽ ነው። ትንሽ ከሆነች በአንድ መጨረስ ትችላላችሁ። አንድ እየጠለፋችሁ ማለት ነው። ትልቅ ከሆነ ግን እንዳይጎረጉድባችሁ ሁለት ታረጋላችሁ። እንደገና ዙር ስትገጥሙ ደግሞ አንድ እያረጋችሁ እንደሞሰባችሁ ልክ መስራት ትችላላችሁ ማለት ነው። ያው የሞሰብ ልክ አይጠፋችሁም ብዬ አስባለሁኝ። አሁን ሁላችንም ቀላል ነው። ተለማመዱ። ቁጭ ስትሉ ምናምን ሲደብራችሁ ትሰራላችሁ። እንደገና ደግሞ እዚህ ሀገር ውድ አይደለም ብዙም ብትገዙ ለራሱ ክር ውድ አይደለም። ሺኤን ላይም አለ 6 ብር 7 ብር ምናምን ነገር ነው ማለት ነው። እቺን ሜዳዋን እንዳለው ሁለት እያደረግን እንሰፋለን ማለት ነው። እያላችሁ መልመድ ትችላላችሁ። በአንድ ጊዜ ሳይሆን እያያችሁ ዩቲዩብ እየገባችሁ ብዙ ልጆች ይህን ስራ ይሰራሉ። ቲክቶክም ላይ ታገኙታላችሁ። ያው ዩቲዩብ ላይ ግን ተረጋግታችሁ መስራት ትችላላችሁ።
ምክንያቱም አሁን ሀገር ገብታችሁ እንትን ከምትገዙ ሀገር ሰርታችሁ ብትሄዱ ለእናንተ ጥሩ ነገር ነው፣ ይጠቅማችኋል። እንደገና ደግሞ ሹራብ ለመስራት የምትፈልጉ ልጆች ደግሞ ስትገዙ ማለት ነው ክር ስትገዙ የሚነጭና የማይነጭ አለው። ብዙ አይነት ክር አለ። እኔ ከኦንላይን ጠልቤ አላውቀውም። የኦንላይን ግን ሱቅ ምናምን ስትሄዱ አለ የሚነጭ የማይነጭ አለ። እሱን መርጣችሁ ግዙ። እንደገና ደግሞ የማይነጭ መስሎ በጣም ወፍራም አለ። ያ ስትሰፉት በጣም ያስቸግራል። በእርግጥ አለ እንትኑ መስፊያው የሁሉም አንድ አይነት አይደለም፣ ይለያያል። የሹራብ ይለያያል፣ የዚህ የዳንቴሉ ይለያያል፣ ሁሉም ይለያያል። ታገኛላችሁ፣ በሱ መስራት ትችላላችሁ ማለት ነው። አሁን እቺ ሜዳዋ ስንት ዙር ሰፋሁኝ? 2 ሰፋሁ ማለት ነው። እቺ ሁለቷ ግን መሀል ላይ ያለችው እቺ የመጀመሪያው አንድ ነው የጠለፍኩት፣ አንድ ማለት ነው። ሁለተኛው ዙር ላይ አንዷ ክፍት ቦታ ላይ ሁለት ጠለፍኩ። ለምን? አንድ ከሆነ ይቆለፋል። እንዳይቆለፍብን የግዴታ ሜዳዋን ሁለት አንድ እዚህ ጋር አሁን 2 ታደረኩኝ። ቀጣይ ዙር ላይ ሶስተኛው ላይ አንድ ዙር ከጠለፍኩኝ ሜዳው አይቆለፍም ወይም ደግሞ አይጎረጉድብንም፣ በትክክል መሄድ ይችላል ማለት ነው። እዚህ ጋር ላይ እንትን ማለት አያስፈልጋችሁም። መቁጠር ምናምን አያስፈልግም። ሜዳውን እስከምትጨርሱ እንዳይጎረጉር ብቻ አንድ ነጠላ አንድ ዲያብል እያደረጋችሁ መጨረስ ትችላላችሁ ማለት ነው። ዲዛይን ታች ጋር ነው የምናወጣው። የሞሰብ ዲዛይን ብዙ አይነት አለ። እኛ በፈለግነው ዲዛይን ለማውጣት መጀመሪያ ሜዳውን መጨረስ